ሰላም ሰላም ውድ አድማጭ ተመልካቾቻችን ሰላማችሁ ይብዛ ትርፍርፍ ይበል ጤና ይስጥልን እንደምን ዋላችሁ። ከአዲስ ዘአፍሪካ ሚዲያ የዕለቱን ዜናዎች ይዤላችሁ መጥቻለሁ። ከዜናው ጋር ቴዎድሮስ ሽፈራው ነኝ፣ አብራችሁኝ ቆዩ። በትግራይ ብሔራዊ ክልላዊ መንግስት መቀሌ ከተማ ታላቅ ህዝባዊ ሰልፍ ተካሄደ። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጧት ጀምሮ መቀሌ ውስጥ በሚገኘው ዋነኛ መንገዶች ላይ አደባባይ ላይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል ተባለ። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄያቸውን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል ተባለ። መቀሌ የሚገኘው መረጃችን እንዳለው ከሆነ አደባባይ ላይ የወጡ የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት ቪዲዮ ለመቀረጽ እንዲሁም ጥያቄያቸውን ለመመለስ ፈቃደኛ አልነበሩም ተብሏል። አርሚ 22 የተባለው የትግራይ ኃይሎች ክፍፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉት መንገድ ላይ መንገዶች ተዘግተው ስለነበር ተሽከርካሪዎች እንቅስቃሴም ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። በከተማዋ የሚገኙ መንገደኞች ሰልፎቹን በመዘጋታቸው እንቅስቃሴያቸው ተገድቦ እንደዋሉ መረጃዎች ይጠቁማሉ። ሰላማዊ ሰልፉ ከጧት አንስቶ እስከ ሰዓት ድረስ እንደቀጠለ መረጃዎች ያሳያሉ። ዋነኛ ጥያቄያቸውን በተለይም ከደሞዝ ክፍያ ጋር የተያያዘ እንደሆነ ተገልጿል። የሰራዊቱ አባላት ወደ አደባባይ በወጡበት ጊዜም ካኪ የደንብ ልብስ ለብሰው ጥያቄያቸውን የሚያንጸባርቁ መፈክርም ይዘው እንደነበር ተገልጿል። ከነዚህ መካከልም የሰራዊቱና የተወሰኑ አባላት የደሞዝና የጥቅማ ጥቅም ጥያቄያቸውን የሚያመለክቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸው ቅድሚያ እንዲሰጥ የሚጠይቁ መፈክሮች ታይተውበታል። ከሚኖሩበት ካምፕ በጧት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋነኝነት የጊዜያዊ ፕሬዝዳንቱን ማነጋገር ነበር ተብሏል። ለተቃውሞ ሰልፍ አደባባይ ላይ የወጡት የትግራይ አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ጄኔራል ሌተናል ታደሰ ወረደ በስፍራው ስላልነበሩ ሊያገኛቸው ሳይችሉ ቀርተዋል ተብሏል። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩ ሰልፈኞቹ ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል ተብሏል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር መንገድ ማረፊያ ሰራተኛ ተናግሯል። ወደ አውሮፕላኑ ማረፊያ በሚወስደው እንዲሁም ከባድ ጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱና ጫና ማሳደሩን ተመላክቷል። ከሰዓት ከ11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ ላይ የወጡት የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን ጨምሮ የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው ተገልጿል። ነገር ግን ይህ ውይይት ከክልሉ ባለስልጣናትና ከሰራዊቱ አባላት ተወካዮች ውጭ ማንም የታደመ ስላልነበረ ንግግሩ በምን ጉዳይ እንዳተኮረና ምን ስምምነት እንደተደረሰ ለጊዜው ማወቅ አልተቻለም። የክልሉ ከፍተኛ አመራሮች ለውይይቱ ዝግጅት መሆናቸው ካሳወቁ በኋላ በሰልፈኞቹ ተዘግተው የነበሩ የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገደኞች መከፈታቸው ታውቋል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶች የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ ወጥተዋል። የሀገር መከላከያ ሰራዊት አባላት የነበሩት እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይል የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉን የቢቢሲ ዘገባ ያመለክታል። ሆኖም ግን ጦርነቱ በ2013 ዓ.ም እና በ2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸው መከፈል የሚጀምረው ከ2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን፣ አድሎ አይደረግብን፣
ለ2013 ዓመተ ምህረትና ለ2014 ዓመተ ምህረት ክፍያ ይሰጠን ብለው መጠየቃቸው ይነገራል። የዕለቱ ዜና የነበሩ ውድ አድማጭ ተመልካቾቻችን አብራችሁን ስለሆኑ እናመሰግናለን። ሚዲያችን ጀማሪ ስለሆነ ፎሎ፣ ላይክ እና ኮፒ እንድታደርጉ ስንል በትህትና እንጠይቃለን። ሰናይ ሌሊት።